ብዙዎቻችሁ በጠየቃችሁኝ መሰረት ሳውዲ ላይ መንጃ ፍቃድ ኦንላይን በስልካችሁ ቁጭ ብላችሁ እንዴት አድርጋችሁ መመዝገብ እንዳለባችሁና ሄዳችሁ እንዴት አድርጋችሁ መማር እንዳለባችሁ እማሳያችሁ ይሆናል። የ6-10 ደቂቃ ቪዲዮ ሊሆን ይችላል። ምክንያቱም ስቴፕ ባይ ስቴፕ ከተከታተላችሁ ኦንላይን እኔ በማሳያችሁ መንገድ ተመዝግባችሁ የቀጠሯችሁ ቀን ብቻ መሄድ ትችላላችሁ። ለዚህ የሚያስፈልጋችሁ አንድ ኢቃማ ነው። ሁለት ደግሞ በኢቃማችሁ የወጣ ስልክ ቁጥር ያስፈልጋችኋል። ሌላ ደግሞ የሚያስፈልጋችሁ የኢብሽር ፓስወርድ እና አካውንት ብቻ ነው የሚያስፈልጋችሁ። እነዚህ ነገራቶችን ካዘጋጃችሁ ስቴፕ ባይ ስቴፕ እኔ ምንካውን እየነካችሁ ተመዝግባችሁ ሄዳችሁ መማር ትችላላችሁ። መንጃ ፍቃድ የምትመዘገቡት ሰዋግ ሀሳ አለ፣ እንዲሁም ደግሞ ውጭ የፈለጋችሁትን ታክሲ አለ፣ የሞተር ሳይክል አለ። የእያንዳንዱ ውስጡ ላይ ያሉት ነገራቶችን ማሳያችሁ ይሆናል። ስቴፕ ባይ ስቴፕ ተከታተሉኝ። ለቤቱ አዲስ ከሆናችሁ ቪዲዮን ሰብስክራይብ እያደረጋችሁ ቻናሉን ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ጀምሩ። አሁን ቀጥታ ወደ ኦንላይን እንዴት እንደምትመዘገቡ ልውሰዳችሁ። እሺ ቤተሰብ፣ በመጀመሪያ ስልካችሁ ውስጥ ወደሚገኘው ክሮም አፕሊኬሽን ውስጥ ገባላችሁ። ክሮም ማለት ያው እዚች ጋር ምልክት ያረኩባት ናት። ክሮም ሁላችሁም ስልክ ላይ ውስጥ አለ። እሱ ጋር ትገባላችሁ። ከላይ ጎግል የሚለው ጋር ሳይሆን ከላይ መጀመሪያ ላይ ኢብሽር ብላችሁ ሰርች ታረጋላችሁ። ገባችሁ? አብሽር የሚለው ሰርች ስታረጉ በዚህ መልኩ ያመጣላችኋል። እዚች ጋር ያው አብሽር የሚለው ምልክት ያረኩበትን ደግሞ እንደዚህ ነክታችሁ ትገባላችሁ። አብሽር የሚለውን ነክታችሁ ከገባችሁ በኋላ በዚህ መልኩ እንደዚህ ያመጣላችኋል። መጀመሪያ ላይ ያለውን የኢብሽር አፕሊኬሽን ምልክት ያለበትን እንደዚህ ነክታችሁ ትገባላችሁ። ስትገቡ እዚህ ጋር አብሽር ቢዝነስ አለ፣ አብሽር ገቨርንመንት አለ። እዚህ ጋር አሁን ከገባችሁ በኋላ አብሽር ቢዝነስ፣ አብሽር ገቨርንመንት እንደዚህ ሶስት አማራጮችን ያመጣላችኋል። እናንተ የምትነኩት መጀመሪያ ላይ ያለውን እዚች ጋር እንዲነክታችሁ ትገባላችሁ። ክብ ያረኩበትን አሁን እዚህ ጋር ይኸውላችሁ በኢብሽር ፓስወርድ እና ኢቃማ ነው የሚጠይቃችሁ። እዚች ጋር ከስር የኢብሽር ፓስወርድ ከላይ ደግሞ ኢቃማችሁን። እዚህ ጋር የኢብሽር ፓስወርድን ዝግጁ አድርጋችሁ ነው እዚህ ጋር መምጣት ያለባችሁ። እኔ ከዚህ በፊት ሴቭ አድርጌ ያስቀመጥኩት ስላለ እንዲህ ስነካው ሴቭ ያረኩት ስላለ እንደዚህ ያስገባኛል። አያችሁ? ከዛ ወዴት ይወስደኛል? ሜሴጅ ይልካል ወደ ስልኬ። አሁን ሜሴጅ ልኮልኛል። እሱን ሜሴጅ ሳስገባ እንደዚህ ፊል እዚህ ጋር አምጥቶልኛል። እንዲህ ሳስገባለት ራሱ ወደ ውስጥ ያስገባኛል ማለት ነው። ከዛ በኋላ እዚህ ጋር ብዙ አማራጮች አሉ። ትራፊክ አለ፣ ላቦራ አለ፣ ብዙ አይነት አማራጮች አሉ። እናንተ ማይ ሰርቪስ የምትለዋን እዚች ጋር ይሄው እንዳለ ምልክት ማረግላችሁ ነክታችሁ የምትገቡትን ነው። እንግሊዘኛ ማንበብ የማትችሉ ልጆች እኔ የምነካውን አስተያየታችሁ ነክታችሁ እንድትገቡ ነው ምልክት እያረኩ ማሳያችሁ። ከዛ ማይ ሰርቪስ የሚለው ከገባችሁ በኋላ እናንተ አሁን መንጃ ፍቃድ ለማውጣት ስለሆነ የምትፈልጉት ይሄው እዚች ጋር ነው የምታመለክቱት። እዚህ ጋር ከሚያመጣላችሁ አማራጭ ውስጥ ይሄው እዚች ጋር ትራፊክ የምትለዋን ምልክት ያረኩበታል። እንደዚህ ነክታችሁ ትገባላችሁ። ከዛ በኋላ ብዙ አይነት አማራጮች ያመጣላችኋል። መንጃ ፍቃድ ለማሳደስ ብዙ አይነት ሌላ አማራጮች አሉ። እናንተ ግን አዲስ መንጃ ፍቃድ ስለሆነ ማውጣት የምትፈልጉት እኔ አሁን አዲስ መንጃ ፍቃድ ለማውጣት ስለሆነ ያው እዚች ጋር ያያችሁ ያው ይሄን እንዴት ነካላችሁ። ከዛ በኋላ ያው እዚህ ጋር ያመጣችኋል። እዚህ ጋር አሁን የምትሞሉት ፓስፖርታችሁ ላይ ያለውን ዓመተ ምህረት እንዲሁም ደግሞ ኢቃማችሁን ትሞላላችሁ እዚህ ጋር። እኔ ኢቃማዬ እንዳልኳችሁ መጀመሪያ ሴቭ አድርጌ ያስቀምጨዋለሁ። እንደዚህ ያስገባኛል። ከዛ ሂጅራው ደግሞ የኛ ስላልሆነ እኛ በአውሮፓ ስለሆነ የምንሞላው እንትናችን በሱ ትቀይሩታላችሁ። እዚች ጋር ያው እዚች ጋር ያለውን ወደ በታችኛው ታደርጉታላችሁ። ከዛ እዚህ ጋር የተወለዳችሁበትን ቀን ፓስፖርቱ ላይ ያለውን ነው የምትሞሉት። እኔ ሞልቼ ላሳያችሁ። መጀመሪያ ዓመተ ምህረቱን ትሞላላችሁ። እኔ 1999 ነው የሚለው እፈልገዋለሁ። 1999 የምትለዋን ማለት ነው 1999 ከዛ በስድስተኛ ወር ስለተወለድኩ እንዲነካለው። ከዛ ቀን 16 ይሄው ሞላ። ከዛ ይሄው እቺኛው እዚች ጋር ይሄንን ኮድ እዚህ ጋር ታስገቡታላችሁ። አያችሁ? ለማረጋገጥ ማለት ነው 9490። ከዛ ይሄንን ካስገባችሁ በኋላ ይሄው እዚች ጋር ቬሪፋይ ማይ ዳታ የሚለውን አንዴ ተነኩታላችሁ። ከዛ ወደ ውስጥ ያስገባችኋል። ከዛ በዚህ መልኩ ያመጣላችሁና ይሄው እዚች ጋር ስዊች ሰርቪስ የሚለውን ትነካላችሁ። ከዛ ይሄው 6 መንገዶች አሉ። እነዚህ 6 ይሄው እዚህ ጋር አሁን 6 የበሩ ነገራቶችን ኦን ስታረጓቸው ነው በአጠቃላይ መመዝገብ የምትችሉት። እኔ አሁን ገና አንድ ላይ ነኝ። ከ2 3 4 5 እስከ 6 ድረስ እንዴት አድርጋችሁ መሙላት እንዳለባችሁ አሳያችኋለሁ። በደንብ ተከታተሉኝ። ይኸውላችሁ በመጀመሪያ አንደኛው ላይ ምንም ነገር ሳትሞሉ እዚች ጋር ኒዮ የሚለው እንዴት ተነካላችሁ። ከዛ ወደ ሁለተኛው ነው የሚወስዳችሁ። አሁን እዚህ ጋር
እንግሊዘኛ ማንበብ የማትችሉ ሰዎች ስክሪንሾት አድርጋችሁ አስተርጉማችሁ አንብባችሁት ብትመዘገቡ የተሻለ ነው። እዚህ ጋር ሞተር ሳይክል አለ፣ ድራይቪንግ፣ የታክሲ ትልልቅ መኪኖች አለ። እናንተም አብዛኛው አሁን መንጃ ፈቃድ የምናወጣው ታክሲ ምናምን ለመስራት ስለሆነ ትንንሽ መኪኖች ለመስራት ስለሆነ እዚች ጋር እንደገና ደግሞ 30 ሰዓት ነው ወይስ በልምድ አላቸው ናቸው ወይስ ልምድ የሌላቸው ናቸው ብሎ ይጠይቃቸዋል። እናንተ በየትኛውም ብትሞሉት ችግር የለውም። እዚህ ጋር እኔ ለምሳሌ ይኸው በ30 ሰዓቱ ሞላሁት እዚች ጋር። እናንተም ይሄንን ብትጠቀሙ አሪፍ ነው። ከዛ ይሄንን ካስገባችሁ በኋላ እዚህ ጋር ከስር ቱ ቾይዝ ኤሪያ የሚል አለ። እዚህ ጋር እንትን ለመምረጥ ቦታ ያላችሁበት ቦታ ከዛ በኋላ እዚህ ጋር እንደዚህ ካመጣላችሁ በኋላ እናንተ ያላችሁበት ከተማ ነው የምትሞሉት። አያችሁ አሁን መዲና ሆናችሁ በሪያድ ብትሞሉት የግድ ሄዳችሁ ከፍላችሁ የምትፈተኑት እዛ ነው ማለት ነው። ስለዚህ እናንተ ያላችሁበት ከተማ የት መሆኑ ለምሳሌ ሪያድ ሪጅን ልንካው። እዚህ ጋር ሪያድ ውስጥ ብዙ ሰው ስለሚገኝ ለእናንተ ይጠቅማችኋል ብዬ ነው እዚች ጋር ሪያድ የሚለውን ልንካ። በሪያድ ሪጅን ውስጥ ደግሞ ይሄን ከሞላው በኋላ ከስር ኔክስት ነው የሚለው እንደዚህ አያችሁ። ከዛ ወደ ሶስተኛው ተሻገረ አያችሁ። ይሄ አሁን ሪያድ ውስጥ የሚገኝ በየከተማው ያለ የመንጃ ፈቃድ ማሰልጠኛ ተቋም ነው አያችሁ። እናንተ አሁን እዚህ ጋር ከመምረጣችሁ በፊት ሎኬሽን ውስጥ ገብታችሁ ድራይቪንግ ሌሰነር ስኩል ብላችሁ ሰርች አድርጋችሁ አጠገባችሁ ሰፈራችሁ አቅራቢያችሁ ያለን ትምህርት ቤት ያመጣላችኋል። እሱን ሴቭ አድርጋችሁ እዚህ ጋር ፈልጋችሁ ታገኙታላችሁ። እዚህ ጋር አሁን ይሄንን አማራጭ ካመጣልኝ በኋላ አንዱን ትምህርት ቤት ትመርጣላችሁ። በዚህ መልኩ እንደዚህ ታረጋላችሁ። ከዛ እዚህ ጋር ቱ ቾይዝ የምትለው እንደዚህ እንዲተነካላችሁ ጫን ሳትሉ እኔ ለማሳየት ነው ጫን አልኩት። እናንተ ግን እንዲተነካላችሁ ይሄው ወደ 4 ወሰደኝ። 3-4 ደቂቃ አልፈጀብኝም ባይዘው ይሄን ሁሉ ለመመዝገብ። አብዛኛው ከሪያድ ውጭ ደግሞ አብዛኛው ትምህርት ቤት በሚባል ደረጃ ሐሙስ ቀን ከዙሁር እስከ 8 ሰዓት ባለው ድረስ ብቻ ነው የሚሰራው። ከዛ ውጭ ያስወጣቸዋል፣ አይመዘግባችሁም ኦንላይን ላይ ራሱ ማለት ነው። ብዙዎቻችሁ ለመመዝገብ ከፈለጋችሁ ሐሙስ ቀን ዙሁር ከተሰገደበት ሰዓት ጀምሮ እስከ 8 ሰዓት ነው ይሄን ኦንላይን ራሱ የሚከፍቱት። ግን ሪያድ ላይ ብዙ ትምህርት ቤት ስላለ በየትኛውም ሰዓት ይሰራል ማለት ነው። ከዛ አሁን እዚህ ጋር ያው በደንብ ይሁን ልትመዘገቡ የምትችሉት ቱርዝዴ ያለ ወይንዝዴ ያለ በቃ በምትፈልጉት ቀን እዚህ ጋር አሁን ሰዓቱን እንዲታዩትና አሁን እዚህ ጋር 7 ሰዓት ፒኤም አለ 5 ፒኤም አለ። 5 ፒኤም ማለት እዚህ ጋር በኢትዮጵያ 11 ሰዓት 10 ከተሰገደ በኋላ 7 ሰዓት ደግሞ ከምሽቱ 1 ሰዓት በየትኛው ሰዓት ነው የሚመቻችሁ? እናንተ የሚመቻችሁን ሰዓት መርጣችሁ አንዱን እኔ አሁን በ11 ሰዓት ሁሉ 11 ሰዓት ሄጄ ነው እዛ መመዝገብ የምፈልገው ብዬ እሞላዋለሁ። እዚህ ጋር እንዲነካዋለሁ። አያችሁ ወደ 5 ወሰደኝ። የቀረኝ አንድ ደረጃ ብቻ ነው፣ አንድ እርከን ብቻ ነው። አያችሁ ይሄው አምጥቶልኛል። ብራንቹ ከተማው ኤሪያው እንዳለ ቤተኛው ቀን ሄዳችሁ ማውጣት እንዳለባችሁ ይሄው እንዳለ እንትን ልኮላችሁ አያችሁ። እዚህ ጋር እያንዳንዱ መረጃ አለ እዚህ ጋር አለ። ከዛ ይሄን ካወጣችሁ በኋላ ትምህርት ቤቱን ደግሞ አላቀውም ካላችሁ ደግሞ ጉግል ማፕ ውስጥ የገብታችሁ ይሄንን ስክሪንሾት ስታረጉት እንትን ሰርች ስታረጉት የትምህርት ቤቱን አድራሻ ቀጥታ እንትን ይላችኋል። አያችሁ በዚህ መልክ አድርጋችሁ ትመዘገባላችሁ። ኦልሬዲ አሁን እኔ በአጠቃላይ መዝግቦኛል። የቀረኝ አሁን እዚህ ጋር ኮንፈርም ማለት ብቻ ነው። አያችሁ እዚች ጋር እንዲህ ኮንፈርም እለዋለሁ። ሞላ ጨረስኩ ማለት ነው። አያችሁ ይሄ አሁን ፕሪንት አድርጎ ሰጥቶኛል ደረሰኙ። ይሄው ከነስሜ አቡበክር አማን ተማም ብሎ የትምህርት ቤቱን ስም ይሄው ይሄንን በወረቀት መልኩ አውጥቼ እጄ ሄጄ መመዝገብ እችላለሁ ያለ ምንም ጭቅጭቅ። በቃ እዛ መዝግቡኝ እንዲህ ነው ሳትሉ ይሄን ወረቀት ወስዳችሁ መስጠት ብቻ ነው። ይሄንን ሴቭ ዳውንሎድ ታረጉትና ታስቀምጡታላችሁ ፋይል ውስጥ። ይሄውን ወረቀት ነው ፕሪንት አድርጋችሁ እዛ ኮፒ ቤት ሄዳችሁ ኮፒ አድርጋችሁ ማውጣት ያለባችሁ ወረቀት ነው ማለት ነው። አሁን እኔ ተመዝግቤያለሁ። ከሁለት ቀን በኋላ በቀን 16 በ12ኛው ወር መጥተህ መመዝገብ አለብህ ብሎ ይሄንን ወረቀት ሰጥቶኛል። ከዛ በኋላ ፕሪንት ለማለት ደግሞ እዚች ጋር ይሄው ፕሪንት አድርጋችሁ ዳውንሎድ ያደረጋችሁት ደግሞ በዋትስአፕ ልካችሁ ፕሪንት አስደርጋችሁ ማስወጣት ትችላላችሁ። ይሄውን የተመዘገብኩበት ወረቀት ነው። ካልፈለጋችሁት ደግሞ እዚህ ጋር ካንስል ማድረግ ትችላላችሁ። እኔ አሁን መንጃ ፍቃድ ስላለኝ መልሼ ካንስል አደርገዋለሁ። ይሄንን ገባችሁ? ተመዝግባችሁም ዝም ማለት የለባችሁ። በአጠቃላይ ስለ አከፋፈቱ በጣም አጭር ነው። ከዚህ በላይ ማሳያችሁ ምንም መንገድ የለም። አጭሩ በዚች መልክ ነው ልትመዘገቡ የምትችሉት። ከዛ ክፍያው የት ነው እንዴት ነው የምንከፍለው ብላችሁ ደግሞ ጠይቃችሁኛል። እኔም ደግሞ ባለፈው ቲክቶክ ላይ በአራት አማራጭ መክፈል ትችላላችሁ ብዬ ሰርቼላችኋለሁ። ይሄንን ፕሪንት አድርጋችሁ በእጃችሁ ከያዛችሁ በኋላ ይሄ ወረቀት በቀጠራችሁ ቀን ሎኬሽኑ ይሄው ዝች ጋር አለ። አያችሁ
ሎኬሽኑ ይሄንን ሎኬሽን ተጠቅማችሁ ስክሪንሾት አድርጋችሁ ወስዳችሁ እዛ ትምህርት ቤቱ ከደረሳችሁ በኋላ ወዳው ሳትመዘገቡ ብር ሳትከፍሉ በፊት ነው የሚወስዳችሁ፣ ጓሮ ይወስዳችኋል። ሄዳችሁ ምንድነው የምታደርጉት? በኮንፊደንስ መንዳት አለባችሁ። ቀጥታ መኪና ይሰጣችኋል ነው እነሱ መኪና ይሰጣችሁና ያያችኋል። ምንም አድርጉ አይላችሁም። እናንተ አንዴ ነብታችሁ አንዴ ተሽከርከራችሁ ስትመጡ ወር መማር እንዳለባችሁ 15 ቀን መማር እንዳለባችሁ ያላችሁ ኮንፊደንስ ለምን ያክል እንደሆነ ያዩትና ይጽፉላችኋል። እዛው ለቢሮ ማለት ነው እዛው። ከዛ የ15 ቀን ከሆነ አይታችሁ በ15 ቀን ማውጣት እንደምትችል ካወቀ ይጽፍልሃል። የ15 ቀን ሺህ ምናምን ብር ነው። በ4 ቀን ደግሞ በ5 ቀን የሚወጣ ደግሞ 699 ሪያል ነው። በአንድ ወር ደግሞ 2600 ምናምን ሪያል ነው። ታዲያ ይሄንን የምትወስኑት እናንተ ሳይሆን እዛው ስትነዱ ከታያችሁ በኋላ ነው። ከዛ ያንን ወረቀት ይዛችሁ ቢሮ ሄዳችሁ ወይ አንድ ቁጥር ሁለት ቁጥር ሊላችሁ ይችላል። እዛ ሄዳችሁ ስትሰጡ ይሄን ብር አምጣ ስትባሉ በ4 ወር ለመክፈል ከፈለጋችሁ ምን ታረጋላችሁ? እዛው ተማራ ብሎ የተለጠፈ እንትን አለ፣ የክፍያ አማራጮች ማለት ነው። እኔ በተማራ ነው መክፈል የምፈልገው በ4 ወር አማራጭ ምናምን ብላችሁ ስትጠይቁ ኢቃማችሁን ትሰጡታላችሁ። በዛ መሰረት ይሞላላችኋል። የአንዱን ወር እዛው ትከፍሉና እናንተ ተምራችሁ መንጃ ፈቃዳችሁን ትቀበላላችሁ። ተማራ አፕሊኬሽንን ደግሞ ዳውንሎድ ታረጉትና ሜሴጅ በየወሩ 3 ወር ሙሉ በየወሩ ሜሴጅ እየመጣላችሁ በዛ ሜሴጅ መሰረት ባንካችሁ ላይ እንዲቆርጥ ማድረግ ትችላላችሁ። በአጠቃላይ በ4 ወር ክፍያውን እንዲጠናቀቅ ማድረግ ትችላላችሁ። ሌላው ስትማሩ ወይም ስትፈተኑ ደግሞ ምናልባት አሁን ትንሽ የሚከብደው ኮምፒውተር ፈተና ነው። ኮምፒውተር ፈተና ስትፈተኑ በእንግሊዘኛ ከሆነ በጣም ይከብዳችኋል። እንግሊዘኛ የምታውቁ ሆኖ ራሱ በጣም የሚያሳስት ነው። ያወቃችሁት እየመሰላችሁ በጣም የሚያሳስት ፈተና ነው የሚያስገቡባችሁ። ስለዚህ ማድረግ ያለባችሁ ምንድነው? ሁሉም ሀገር ዜጋ በየራሱ ቋንቋ ስለሚፈተን የራሱ ቋንቋ ስለተዘጋጀለት የኛም ሀገር ደግሞ እዛው ቋንቋችን አለ። ምንድነው የምታደርጉት? ቋንቋ ቀይርልኝ ትሉታላችሁ። ቋንቋችሁ ምንድነው ብሎ ስጠይቃችሁ ደግሞ አምሃርያ ነው የምትሉት። ኢትዮጵያ አይደለም፣ ኢትዮጵያ የሚባል ቋንቋ የለም እዛ ውስጥ፣ አምሃርያ ነው የሚለው። ያንን አማራጭ ፈልጋችሁ በአማርኛ አስደርጋችሁት ከዛ በኋላ በጣም ነው የሚቀለው፣ ታልፎታላችሁ። ከዛ ባለፈው ደግሞ ትላንትና ይሄንን አፕሊኬሽን አውርዱት ብዬ የሚጠቅማቸው አፕሊኬሽን ጠቁሜያችኋለሁ። እሱን አፕሊኬሽን እያወረዳችሁ ፈተና ላይ ሊመጡ የሚችሉትን ጥያቄዎችን እዛ ላይ ያነበባችሁ ፈተናውን ቀለል ባለመልኩ እንድታልፉት ይረዳችኋል። ሌላው በኮምፒውተር ፈተና ደግሞ ከወደቃችሁ ይኸውላችሁ ለመጀመሪያ ጊዜ ከወደቃችሁ 86 ብር ወይ 85 ብር ከፍላችሁ ነው ድጋሚ የምትፈተኑት። ለሁለተኛም ጊዜ ስትፈተኑ በዛው መልኩ፣ ለሶስተኛ ጊዜ ግን እንዳለ የከፈላችሁት ብር ይቃጠልና በአዲስ መልክ ነው በወር ሰልጥናችሁ የምታወጡት። ስለዚህ በዚህ መልክ አድርጋችሁ መንጃ ፈቃዳችሁን መያዝ ትችላላችሁ። እዚህ ውስጥ አሁን ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ቲክቶክ ላይ በመለቃቸው ቪዲዮዎች ላይ እየገባችሁ በኮሜንት ጻፉልኝ። ከዚህም ባለፈ ደግሞ የዋትስአፕ ቁጥሬ ስላለ በዋትስአፕ ላይ እዚህ ውስጥ ስትመዘገቡ ያልገባችሁ ነገር ካለ እዛ ጠይቁኝ። ዋና ግን ስትመዘገቡ መሳሳት የሌለባችሁ ነገር አሁን እዚህ ጋር ዓመተ ምህረቱ እዛ ጋር ጠየቀኝ ቦታ ቀጥታ የፓስፖርታችሁን ነው ማስገባት ያለባችሁ። የተሳሳተ ዝም ብሎ ብታስገቡ አያሳልፋችሁ። እንደ ፓስወርድ ደግሞ ከሌላችሁ መጀመሪያ ስትገቡ ፓስወርድ ይጠይቃል ብያችኋለሁ። ፓስወርድ ከሌላችሁ ደግሞ ኢፕሽር ላይ ያለው ለኢፕሽር የምትጠቀሙት ፓስወርድ ነው እዚህ ስትሞሉት የሚሰራላችሁ። ስለዚህ ቀለል ባለ መንገድ ከፈለጋችሁ ታክሲ፣ ከፈለጋችሁ የሞተር ለፈለጋችሁት ነገር እዚህ ጋር ነው ገብታችሁ ማስተካከል የምትችሉት። በአጠቃላይ እዚህ ፕላትፎርም ውስጥ እዚህ ዌብሳይት ውስጥ ችግር የሚደርስባችሁ የምትበደሉ ፓስፖርት ከጠፋባችሁ ለእያንዳንዱ ነገር የምታመለክቱበት ዌብሳይት አለ ውስጡ ላይ። እዛ እየገባችሁ እያንዳንዱ ነገር ማስተካከል ትችላላችሁ። ቪዲዮውን ደግሞ አሁን ከወደዳችሁት ለብዙ ሰው ሼር ማድረጋችሁ እንዳይረሳ። እኔ በእውነት ነው የምላችሁ በቲክቶክ ለእናንተ ማስረዳት ስላልቻልኩኝ ስለማይገባችሁም የግድ እንደዚህ የ10 እና የ15 ደቂቃ ቪዲዮ መስራት ስላለብኝ ስራዬን አቋርጬ ስራዬን ጨርሼ መተኛት ባለብኝ ሰዓት ነው ቁጭ ብዬ እንደዚህ ቪዲዮ እየሰራሁ ያለሁትና እናንተም ልታበረታቱኝ ይገባል። ቀጣይ ደግሞ ስለምን ልስራላችሁ እሱንም በኮሜንት ጻፉልኝ። ቪዲዮን ከወደዳችሁት አዳራን ሼር ማድረጋችሁ እንዳይረሳ፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ እንዳይረሳ። ሰላማችሁ ይብዛ። ባይ ባይ።